ወደ ዌብሳይቱ የምትገቡበትን ሊንክ ከታይ ዲስክሪፕሽን ቦታ ላይ ያስቀምጥላችኋለሁ። እሱን ክሊክ ስታደርጉ ወደዚህ ያመጣችኋል። እዚህ ጋር እንደምትመለከቱት በቅድሚያ ኢሜይላችሁን እንድታስገቡ ነው የሚጠይቃችሁ። መጀመሪያ ላይ ኢሜይላችሁን ካስገባችሁ በኋላ ከዛም በመቀጠል ሁለተኛ ላይ ደግሞ ዩዘር ኔም ነው የሚጠይቃችሁ። እዚህ ጋር የራሳችሁን ዩዘር ኔም ጽፋችሁ ማስገባት ትችላላችሁ። ወይንም ደግሞ ራሱ ጄኔሬት እንዳደረግላችሁ ከፈለጋችሁ ከስር ጄኔሬት ዩዘር ኔም የሚለውን ክሊክ አድርጋችሁም እሱ ጄኔሬት አድርጎ የሚሰጣችሁን ዩዘር ኔምንም መጠቀም ትችላላችሁ። ከዛም በመቀጠል ፓስወርድ እንድታስገቡ ይጠይቃችኋል። እዚህ ጋር የራሳችሁን ሴኪዩር የሆነ ፓስወርድ ታስገባላችሁ። ከዛም ድጋሜ እዚህ ጋር ታስገቡና እዚህ ጋር ሪፈራል ኮድ እንድታስገቡ ይጠይቃችኋል። ይህንንም ከታይ ዲስክሪፕሽን ቦታ ላይ ያስቀምጥላችኋለሁ ወይንም ደግሞ እዚህ ጋር ስክሪኑ ላይ የምታዩትን ታስገባላችሁ። እሱን ካስገባችሁ በኋላ እዚህ ጋር ያሉትን ሁለቱንም ቼክ የሚደረጉትን ቼክ ታረጉና ከስር አምኖት ሮቦት የሚለውን ክሊክ እናረጋለን። ከዛ ፕሮሰስ አድርጎ ሲጨርስ ሬጅስተር የሚል በተን እንደምትመለከቱት አለ። እሱን ክሊክ ታረጋላችሁ። ከዛ እንደምትመለከቱት ወደ ኢሜይላችሁ የሚላክ ቬሪፊኬሽን ሊንክ አለ። ቅድም ወደ አስገባ ነው ኢሜይል ማለት ነው። እዚህ ጋር ኮንፊርም ኢሜይል የሚለውን ክሊክ ታረጋላችሁ። ከዛም በዚህ መንገድ ኢሜይላችሁን ቬሪፋይ ካረጋችሁ በኋላ ወደ ዳሽቦርድ እንመለሳለን። ከዛ እዚህ ጋር በዩዘር ኔማችሁና ፓስወርዳችሁ ወደ ውስጥ ትገባላችሁ። ከዛ ወደ ውስጥ ከገባን በኋላ ከስር እዚህ ጋር እንደምትመለከቱት ዴስክቶፕ ኖድ የሚል አማራጭ አለ። እሱን ክሊክ እናረጋለን። እዚህ ጋም ለእናንተ ሲስተም የሆነውን መርጣችሁ ዳውንሎድ ታረጋላችሁ። ዳውንሎድ አድርገን ከጨረስን በኋላ ያወረድነውን ኖድ ኢንስታል እናደርገዋለን። ኢንስታል አድርገን ከጨረስን በኋላ እዚህ ጋር ሳይን ኢን እንድናደርግ ይጠይቀናል። በዩዘር ኔም እና ፓስወርዳችን ሳይን ኢን እናደርጋለን። ከዛ እዚህ ጋር የሚመጣላችሁን ሁለቱን ቶንግሎች ኦፍ የሆኑትን ኦን እናደርጋለን። በዚህ መንገድ ካስተካከልን በኋላ ከዚህ እንወጣና ይህንን ጎ ባክ ቱ ግራስ የሚለው እንመለሳለን። እዚህ ጋር እንደምትመለከቱት በዚህ ደቂቃዎች ውስጥ ብቻ ራሱ ወደ 2.17 ግራስ ሰብስቦልኛል። ከዛም በመቀጠል እዚህ ጋር በጎን በኩል እንደምትመለከቱት ስቶር የሚል አማራጭ አለ። ወደዛ እንገባለን። አሁን ደግሞ የግራስ ክሮም ኤክስቴንሽን ዳውንሎድ ማድረግ ስለሚጠበቅብን እዚህ ጋር ወደታች ወረድ ታረጉና ዳውንሎድ ግራስ ክሮም ኤክስቴንሽን የሚል አማራጭ አለ። እሱን ዳውንሎድ እናደርጋለን። እዚህ ጋር እሱን ክሊክ ካረጋችሁ በኋላ በዚህ መንገድ ሲያመጣላችሁ አድ ቱ ክሮም የሚለውን ክሊክ እናረጋለን። ከዛ አድ ኤክስቴንሽን የሚል ከላይ ፖፕ አፕ የሆነ ኖቲፊኬሽን ይመጣል። እሱን ክሊክ አርጋችሁ ታወርዳላችሁ። በዚህ መንገድ ካወረዳችሁ በኋላ እኛ እዚህ ጋር በቀላሉ ለመጠቀም እንዲያመቸን የግራስ ኤክስቴንሽንን ፒን እናረገዋለን። ይህንን ፒን ካረግን በኋላ አሁን አድ ያደረግነውን ኤክስቴንሽን ክሊክ እናረግና ከዛም በመቀጠል ሎጊን ብለን ዩዘር ኔም እና ፓስወርዳችንን በማስገባት ወደ ግራስ ኤርድሮፕ ዳሽቦርድ እንሄዳለን። በዚህ መንገድ ካስተካከልን በኋላ ቀጣዩ ደግሞ እዚህ ጋር እንደምትመለከቱት ሊንክ ዩር ሶላና ዋሌት ነው የሚለው። ስለዚህ አሁን ከሶላና ዋሌት ጋር ኮኔክት ማድረግ ስለሚጠበቅብን ከዚህ እንወጣና በሌላ ታብ ፋንተም ብለን ሰርች እናደርጋለን። ከዛም በመቀጠል ይህንንም ኤክስቴንሽን እዚህ ጋር አርቱ ክሮም የሚለውን ክሊክ አድርጋችሁ ወደ ክሮም ብሮዘራችሁ ታስገባላችሁ። የፋንተም ኤክስቴንሽን ወደ ክሮም ብሮዘራችሁ አድ ካረጋችሁ በኋላ ከፍቷላችሁ። ከዛ በዚህ መንገድ ሲያመጣለን እኛ እዚህ ጋር አካውንት ለመክፈት ስለሆነ ክሬት ዋሌት የሚለውን ክሊክ እናረግና እዚህ ጋር ልትረሱት የማችሉትን ፓስወርድ ታስገባላችሁ። ሁለቱም ላይ ፓስወርድ እና ኮንፊርም ፓስወርድ የሚለው ላይ ፓስወርዱን ታስገባላችሁ። ከዛም በመቀጠል ከስር ያለውን አይ አግሪ ዊዝ ተርም ኦፍ ሰርቪስ የሚለውን ቼክ ቦክስ ክሊክ አድርገን ኮንቲኒው እንለዋለን። ከዛ እዚህ ጋር የሚሰጣችሁ ሪከቨሪ ፍሬዝ አለ። ይህንን ፍሬዝ ስክሪንሻት አንስታችሁ ሊሆን ይችላል ወይ ደግሞ ጽፋችሁ የሆነ አሪፍ ቦታ አስቀምጡት። እዚህ ጋር ኮኔክት ዋሌት የሚለውን ክሊክ ስታደርጉ ራሱ ፋንተም ዋሌትን ዲቴክት አድርጎ ያመጣላችኋል። እሱን ክሊክ እናደርጋለን። ከዛ እዚህ ጋር በዚህ መንገድ ሲያመጣልን ከስር ኮንቲኒው እንለዋለን። ከዛ እዚህ ጋር ወርታች ወረድ እናደርግና ቬሪፋይ የሚለውን ክሊክ ስናደርግ አሁንም በዚህ መንገድ ያመጣልናል። ከዛ ይህንን ኮንፊርም በማለት ማስተካከል ትችላላችሁ። ከዛ እዚህ ጋር ሴንድ ቬሪፊኬሽን ኢሜይል የሚለውን ክሊክ ታደርጉና ወደ ኢሜይላችሁ የሚላክ ቬሪፊኬሽን አለ። ወደዛ ተገቡና ይሄንን ቬሪፋይ ዋሌት አድሬስ የሚለውን ክሊክ በማድረግ ዋሌታችንን ቬሪፋይ እናደርጋለን። በዚህ መንገድ ዋሌታችሁን ቬሪፋይ ካረጋችሁ በኋላ ወደ ዳሽቦርድ እንመለሳለን። እዚህ ጋር እንደምትመለከቱት በዚህ ደቂቃ ውስጥ ብቻ ነው ይህን ያህል የግራስ ፖይንቶችን የሰበሰበልኝ። አሁን እንግዲህ ጨርሰናል። ከዚህ በኋላ ኮኔክሽን ባገኛችሁ ቁጥር የኢንተርኔት ኮኔክሽን ይህን ነገር እየገባችሁ ኦን በማድረግ የግራስ ፖይንቶችን መሰብሰብ ትችላላችሁ።
ሌሎች የሚወጡ አዳዲስ አፕዴቶች ካሉ ማሳወቃቸው ይሆናል። በቀጣይ ጊዜ እንገናኛለን። ያልገባችሁ ነገር ካለ ኮሜንት ላይ ጻፉልኝ። እስከዛው ድረስ ቻው።